ኢትዮጵያ ውስጥ ጥንቃቄ ማድረግ ያለብን ነገር አለ። ጥንቃቄ ማድረግ ያለብን ነገር ከሌላ አካባቢ ሰዎች እኛን ለማየት ሲመጡ ሁለት ዓላማ አላቸው። አንደኛው ዓላማ ሀገር ማየት፣ ተፈጥሮን ማየት፣ ሀገር ማድነቅ የሚፈልጉ ናቸው። ሁለተኛው ዓላማ ተራሮቻችን ምን እንዳላቸው፣ ጫካዎቻችን ምን እንዳላቸው ለመፈተሽ፣ ለመመርመር፣ ለማወቅ፣ ቀድመውን ለመጠቀም ይመጣሉ። የመጣ ሁሉ ለመልካም ነገር ይመጣል ማለት አይደለም። የመጣ ሁሉም ለጥፋት ይመጣል ማለት አይደለም። በጥፋትም ይምጣ በመልካም ሐሳብ የዚህስ ተግባር መሆን ያለበት የመጣውን ከገባበት እስከሚወጣበት በቅርብ ርቀት ጥርሳችን ሳይከደን እየሳቅን እያስተናገድን የከፋ ነገር ደግሞ እንዳይወስዱ እየተከታተል በሰላም ወደ ሀገራቸው እንዲሄዱ ማስቻል ይኖርብናል።